Hello dear students, how are you holding? ጥናት እንዴት ነው? እርግጠኛ ነኝ በጣም እየበረታችሁ እንደሆነ ለውጥ እያመጣችሁ እንደሆነ እተማመናለሁ። በዚህ ቪዲዮ ደግሞ ፊውቸር ቴንሶችን አሳያችኋለሁ። ቴንስ እናጠና የቨርብ አጠቃቀምን እንዴት እንደምትሰሩ በተለይ ማትሪክን ቤዝ በማድረግ የማትሪክ ጥያቄዎችን ቤዝ በማድረግ እንዴት እንደምትጠይቁ ቴክኒኮቹ ምናምን እያጠና ነው። the same thing ኤክስፔክት ማድረግ ትችላላችሁ ማለት ነው በዚህም ትምህርት ማለት ነው። ከዛ በኋላ የሁሉንም የቴንስ ትምህርቶች ካጠናን በኋላ አጠቃላይ ደግሞ ሁሉንም የያዘ ኪሙሌቲቭ ኤክሰርሳይዝ እና ሴሌክትድ የማትሪክ ጥያቄዎችን የምንሰራ ይሆናል ማለት ነው። እንደተለመደው አብራችሁን ቆዩ። ኢንጆይ ዘ ሌሰን። ኦኬ ፊውቸር ቴንስ ስናጠና የመጀመሪያው እንግዲህ ሲምፕል ፊውቸር ነው። ሲምፕል ፊውቸር ምን ማለት እንደሆነ ታውቃላችሁ። ያው ሎወር ግሬድ ላይ በደንብ ተምራችሁታል። አሁን ደግሞ ጥያቄዎችን ከመስራታችን በፊት እንደ ሃይላይት እንዲሆነን ነው። ሲምፕል ፊውቸር ለመስራት ምን ያስፈልገናል? ዊል ኦር ሻል ሞዳል ቨርብስ፣ እነዚህን ከቨርብ ጋር ማገናኘት ነው ማለት ነው። that means will go አይደለ? will eat፣ እነዚህ ፈርስት ፎርም ኦፍ ዘ ቨርብ እነሱ ማገናኘት። will dance፣ shall have፣ shall do ምናምን እያለን እንሰራለን ማለት ነው። ያ ሲምፕል ፊውቸር ይባላል። አሁን ግን ጥቅሙ ነው የሚወስነው። መቼ ነው የምንጠቀመው? will go ምንለው መቼ ነው? will eat፣ shall eat ምንለው መቼ ነው? እሱን ማወቅ ያስፈልገናል። ኦኬ ዝም ብሎ ብቻ የፊውቸር አክሽን ስለሆነ ነው ወይስ ሌላ ትርጉም አለ? እንደምታዩት to express offers of help፣ እርዳታ ለሰው ለመስጠት ልርዳ ለማለት። ፕሮሚስ፣ በተለይ ብዙ ጊዜ ፈተና ላይ ይመጣል። ፕሮሚስ ነገር ሁሌ እንዲያደርግልሃል፣ ሁለተኛ እንዲያላረግም ቃል እገባልሃለሁ ለማለት ስንፈልግ። ኢንቪቴሽንስ፣ ግብዣ። ፕሬዲክሽንስ፣ ትንቢት ለመተንበይ። ለምሳሌ ወዘር ፎርካስት ሊሆን ይችላል። የሆነ የምንገምተው ነገር I think it will rain tonight፣ I think this will happen ምናምን ስንል ፕሬዲክሽን፣ ይሄ ለትንበያ። ኢንስተንት ዲሲዥንስ፣ ድንገት የሆነ ውሳኔ ስንወስን የሆነ አክሽን ስናደርግ፣ እኔ ስልኩን መልሳለሁ፣ እኔ በር ከፍትላለሁ፣ እኔ እረዳሃለሁ፣ እዛው በዛው የምንወስነው ሲሆን ኢንስታንት ኦር ኩዊክ ዲሲዥን ሲሆን፣ እንዲሁም ደግሞ ፖላይት ሪኩዌስት፣ ትህትና የተሞላበት ጥያቄ ስናቀርብ ዊል የሚለውን እንጠቀማለን ማለት ነው። በምሳሌ ላሳያችሁ። believe me I'll never do it again፣ እመነኝ ካሁን በኋላ አላደርግም። I will never do it again። so will እቺ አፖስትሮፍ ደብል ኤል ማለት ዊል ማለት ነው። I will do ይላል። I will never do it again። ይሄ ፕሮሚስ ነው። ለሰው በኔጌቲቭም በፖዚቲቭም ፕሮሚስ እናደርጋለን። I won't do this፣ I will do this። በሁለቱ መንገድ ፕሮሚስ እንገባ፣ ለሰው ቃል ስንሰጥ ዊል ነው የምንጠቀመው። I will never let you down፣ I will always be with you፣ I will always help you። እንዲህ አይነት ኤክስፕሬሽኖች ማለት ነው። ሌላ I'll give you a hand if you like፣ ልርዳህ ከፈለግ። I'll give you a hand፣ ይሄ ኦፈር ማድረግ ነው፣ እርዳታ መስጠት ነው ማለት ነው። I will give፣ you see future simple። I think it will rain tonight፣ ማታ ሚዘንብ ይመስለኛል። ሶ ፕሪዲክሽን ሲሆን፣ በተለይ ፕሪዲክሽን ሲሆን አይ ቲንክ የምትለው ቃል ወሳኝ ነች። የኔ አሳሰብም ቢሆን አይ ቲንክ ማለት እኔ እንደማስበው ማለትም ቢሆን አይ ቲንክ ኢት ዊል ሬን ቱናይት። ሶ ካይንድ ኦፍ ፕሪዲክሽን ትንበያ ነገር ሲሆን አይ ቲንክ ዩ ዊል ፓስ ዘ ኤግዛም፣ አይ ቲንክ ዩ ዊል አንደርስታንድ፣ አይ ቲንክ ዲስ ዊል ጌት ዴንጀረስ። ሶ እንደዚህ አይነት ኤክስፕሬሽን ስንናገር ዊል አብሮ ይመጣል። አይ ቲንክ እና ዊል በብዛት አብሮ የሚሆኑ ናቸው። ሶ ዊል ሬን። ሌላ አል ጀስት አንሰር ዘ ፎን፣ በቃ ስልኩን እኔ እመልሳለሁ ወይም ደግሞ አነሳለሁ አይደለ? I'll just open the door፣ I'll just help you፣ let me help you እንደማለት ነው። እንደዚህ አይነት ኢንስታንት ዲሲዥን ሲሆን ዊል እንጠቀማለን ማለት ነው። ሌላ ኢንቪቴሽን፣ ሰው ስንጋብዝ will you come to my birthday party፣ will you stay by my side ምናምን፣ እንደዚህ በፖላይት ሪኩዌስት ሲሆን ዊል እንጠቀማለን ማለት ነው። ግልጽ ነው አይደለ? ፊውቸር ከመግለጹ ባሻገር ማለት ነው። አይ ዊል ጎ ከሆነ ሄዳለሁ ነው አይደል? ኖርማሊ ፊውቸር ለመግለጽ ቀላል ነው፣ ግን ከዛ በተጨማሪ ምን ይዛል? እነዚህን ትርጉሞች ይዛል ማለት ነው። ፕሮሚስ ይዛል፣ ኢንቪቴሽንስ፣ ፕሪዲክሽንስ እና ኢንስታንት ዲሲዥንስ። ስፔሻሊ እነዚህ ከፈተና ጋር በተያያዘ የሚነሱ ስለሆነ ማተኮር ጠቃሚ ነው ማለት ነው። ሌላ ፕሬዘንት ሲምፕል፣ ፕሬዘንት ኮንቲኒየስ እና ጎይንግ ቱ ፊውቸር ይገልጻሉ። ለምሳሌ ፕሬዘንት ሲምፕል ከዚህ በፊት ፕሬዘንት ቴንስ ላይ አይተናል። ፕሬዘንት ሲምፕል ወይም ደግሞ ቨርብ ዋን በመጠቀም ፊውቸር መግለጽ ይቻላል ብለናል። በተለይ ታይም ቴብል እና ስኬጁልስ። ታይም ቴብል ማለት አንዳንድ ፕሮግራሞች በጊዜ ቀመር የተቀመጡ ናቸው። ከዚህ ሰዓት እስከዚህ ሰዓት፣ በዚህ ሰዓት ይሄን ነገር፣ የፈተና ፕሮግራም፣ የጉዞ ፕሮግራም። ታይም ቴብል ማለት እንደዛ ነው። የክላስ ፕሮግራሞቻችሁ ታይም ቴብል አላቸው አይደለ? ሶ ታይም ቴብልድ ከሆነ ያ ፊውቸር አክሽን በሲምፕል ፕሬዘንት ቤተር ኤክስፕረስ ይደረጋል። ለምሳሌ the train leaves፣ ሲምፕል ፕሬዘንት ነው። አዲስ at 2 AM and arrives Harar at 10 AM። አሁን የጉዞ ፕሮግራም ነው።
ኦልሬዲ ፕሮግራም ሴት የተደረገ ፕሮግራም ነውና እንዲህ አይነት ፊውቸር አክሽን ሲሆን አሁን ዘ ትሬን ዊል ሊቭ አላልንም አይደለ? ሊቭስ ነው በቃ ዳትስ ስኬጁልድ ፊውቸር አክሽን ሲሆን ሲምፕል ፕሬዘንት እንጠቀማለን ማለት ነው። ሲምፕል ፕሬዘንት ነው ግን ኢት ቶክስ አባውት ዘ ፊውቸር። ይህን ማስተዋል ይገባል። ሁሌ ዊል ብቻ መሆን የለበትም ፊውቸር ለመግለጽ ማለት ነው። ሌላ we take our exams from June 15th to 20th የፈተና ፕሮግራም we take it doesn't say we'll take. the summit begins on February 10th the summit ስብሰባው ማለት ነው begins will begin አይልም ማለት ነው። ስለዚህ ፕሮግራም የተያዘላቸው የተጻፈላቸው አክሽኖች ፊውቸር አክሽኖች በሲምፕል ፕሬዘንት ይገለጻሉ የበለጠ ከዊል ይልቅ እንደውም ይሄ ማወቅ አለብን ማለት ነው። ሌላ ፊውቸር የሚገልጸው ፕሬዘንት ኮንቲኒየስ ነው አይተናል። ፊውቸር አሬንጅመንት ለመግለጽ የሆነ የምናደርገው ያቀድነው ነገር ሲኖር ፕላን ፊውቸር አሬንጅመንት በፕሬዘንት ኮንቲኒየስ መስራት ይቻላል ብለናል። ቱሞሮ አም ፍላይንግ ቱ ሳውዝ አፍሪካ ነገ መብረሬ ነው። በተለይ ይሄ ፕሬዘንት ኮንቲኒየስ ስንጠቀም እነዚህ አይንጅ ያለባቸውን ስንጠቀም ፊውቸር ለመግለጽ ምን መኖር አለበት? ቱሞሮ፣ ቱናይት፣ ዲስ ኢቭኒንግ እነዚህ ኤክስፕሬሽኖች አብረው ይመጣሉ። ቱናይት፣ ዲስ ኢቭኒንግ፣ ዲስ ዊኬንድ ምናምን እነዚህ አብረው ይመጣሉ ከፕሬዘንት ኮንቲኒየስ ጋር ምን ለመግለጽ? ፊውቸር ለመግለጽ። ተግባብተናል አይደል? ሌላኛውና ወሳኝ ከዊል እኩል የሚታየው ጎይንግ ቱ የሚለው ኤክስፕሬሽን ነው። ጎይንግ ቱ ብቻውን አንጠቀም፣ ኢዝ አማር እናስገባለን አይደል? አይ አም ጎይንግ ቱ፣ ሂ ኢዝ ጎይንግ ቱ እያልን ነው የምንሰራው። they are going to እያልን እንሰራለን። ይሄ ደግሞ ፕራየር ፕላን ለማሳየት ነው። ቀደም ተብሎ የታሰበ ነገር እንዲሁም ደግሞ ዲሳይድድ የሆነ ኦር ኤቪደንስድ ቤዝድ ኦን ኤቪደንስ ማስረጃ ያለው ነገር ከሆነ አንድ ነገር ሀፕን ሊያደርግ ሱን በቃ የተቃረበ ነገር ሲሆን ጎይንግ ቱ እንጠቀማለን። ለምሳሌ are you doing anything this afternoon? እቅድ አለህ የምታደርገውን? yes I'm going to meet my girlfriend at 6 ላገኛት ወስኛለሁ። I decided to meet her man I'm going to። ለምሳሌ it's going to rain ልል እችላለሁ። look at the clouds it's going to rain ላለሁ። ደመናውን አየኸው? ሊዘንብ ነው። ምንድን ነው የሚያሳየ? look at the clouds የሚለው ደመናው መሰብሰቡን አይተዋል። ኤቪደንስ ነው ማለት ነው። look at her she's going to give birth ልትወልድ ነው። አያት እሷ እርጉዝ ነች። አይቷት ነው። አንድ ነገር አይተነው ማስረጃ ያለው ነገር ሀፕን ሊያደርግ ከሆነ going to እንጠቀማለን ማለት ነው። ወይም የወሰን ነው እርግጠኛ ሆነን የወሰነው ነገር ሲሆን ምን ላለን going to እንጠቀማለን። ዊል እና going to በሚመለከት ልዩነት ለምሳሌ I'll help you እና I'm going to help you ይለያያሉ። I'll help you እረዳሃለሁ ነው ፕሮሚስ ነው ወይም ደግሞ ኢንቴንሽን ነው፣ ዝም ብሎ ፍላጎቴ ነው የሚያሳየው። I'm going to help you ካልኩ ግን ምን ማለት ነው? ልረዳህ ነው፣ ዝግጁ ነኝ፣ ተዘጋጅቻለሁ፣ እጄን ሰብስቤያለሁ፣ እየመጣሁ ነው ማለት ነው። በዊል የምንገልጸው ፊውቸር እና በጎይንግ ቱ ሲሆን ይለያያል፣ ዲሲዥን አለበት ማለት ነው። ተግባባን ዲር ስቱደንትስ? ኦኬ ሌላኛው ደግሞ ፊውቸር ኮንቲኒየስ መጠቀም ነው። ፊውቸር ኮንቲኒየስ ከፊውቸር ሲምፕል ብዙ አይለይም፣ ግን ፊውቸር የሆነ ኤክስፔክትድ ፊውቸር አክሽን እንገልጽበታለን። ዊል ወይም ሻል ቢና አይንጂ ሁሌ ኮንቲኒየስ ሲባል አይንጂ አለ፣ ፊውቸር ሲባል ደግሞ ዊል አለ። አይንጂ የግድ ያለ ቨርብ ቱ አይመጣም፣ ቢ የሚለውን እንጠቀማለን ማለት ነው። ይህ መቼ ነው የምንጠቀመው? to talk about an action which will be happening at a future point in time. we'll be playing football on Friday afternoon. የሚቀጥለው ፍራይዴ አፍተርኑን ኳስ እንጫወታለን። ዞሮ ዊል ፕሌይ ፉትቦል እንደማለት እኮ ነው። we are playing football ማለት ነው። ከፕሬዘንት ኮንቲኒየስ ብዙ የራቀ ትርጉም የለውም። ፈተናም ላይ ብዙ ጊዜ አይመጣም። በዚህ አይነት መንገድ አይቀርብም። አሁን ሲምፕል ፊውቸር፣ ፊውቸር ኮንቲኒየስ እና ሁሉም አንድ ላይ ምርጫ ውስጥ አታገኟቸውም። ካሉት ውስጥ ዲስቲንክት የሆነ ልዩነት ያለው በትክክል የሚታይ ልዩነት ያለው ከሆነ እዛ ውስጥ ፈተና ውስጥ ወይም ጥያቄ ውስጥ ክሉ ታገኛላችሁ። በዛ መልክ የምትሰሩት ነው። ተግባባን አይደለ? I'll be helping you will be discussing the matter እላለሁ። ነገሩን እንደምናየው ዝግጅት እንዳለን እና ያም ጊዜ እንደሚወስድ ለመናገር ብቻ ሲሆን ፊውቸር ኮንቲኒየስ እንጠቀማለን። ኤክስፔክትድ ፊውቸር አክሽን to talk about expected future actions ሲሆን እንጠቀምበታለን ማለት ነው። ከዚህ የበለጠ ግን የሚቀጥለው ፊውቸር ፐርፌክት ቴንስ
ወሳኝ ስለሆነ እዚህ ላይ አተኩረን እንማራለን ማለት ነው። ፊውቸር ፐርፌክት ቴንስ ፊውቸር ሲባል ምን ይመጣል አእምሯችሁ ውስጥ? ዊል ወይም ሻል አይደለ? ፐርፌክት ሲባል ሃዝ ወይም ሃቭ ወይም ሃድ አይደለ? እንዲሁም ደግሞ ቨርብ ስሪ ግዴታ ፐርፌክት ሲሆን ማለት ነው። ሶ ዊል ሃቭ ኢትን፣ ዊል ሃቭ ዳን፣ ዊል ሃቭ ጎን እንደዚህ አይነት ፎርሞች ሲሆኑ ዊል ሃቭ ጎን፣ ዊል ሃቭ ኢትን፣ ዊል ሃቭ ዳን ሲሆን ፊውቸር ፐርፌክት ነው። በተለይ ማትሪክ ላይ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን ላይ የማይቀሩ ሁል ጊዜ ሰርቲን ቱ ሃፕን ናቸው እነዚህ። በቃ በአንድ ወይም ሁለት ጥያቄ ግዴታ መምጣት አለበት ብዙ ጊዜ እስካሁን ባለን አናሊሲስ መሰረት ማለት ነው። መቼ ነው የምንጠቀመው? ትርጉሙስ ምንድን ነው? to express an action that will be completed and become past by a certain point in time in future. by is often a key word here. ይህን ሰምራይዝ አድርጌ በአማርኛ ልንገራችሁ። ምን ማለት ነው? አንድ አክሽን ለምሳሌ ይሄኔ የዛሬ ዓመት በዚህ ሰዓት ዩኒቨርሲቲ ገብቼ እኮ በቃ ፈርስት ይር ጨርሻለሁ። እንዲህ አይነት ሀሳብ ነው። ይሄኔ ነገ በዚህ ሰዓት እኮ ፊልሙ ታይቼ ጨርሻለሁ። ይሄኔ ዛሬ 10 ዓመት በዚህ ሰዓት የዛሬ 10 ዓመት በዚህ ሰዓት እኮ 2 ልጆች ወልጃለሁ። እንዲህ አይነት ሀሳብ ሲኖር ፊውቸር ፐርፌክት ትጠቀማላችሁ። ይህን ሀሳብ ለመናገር ከፊውቸር ፐርፌክት ከዊል ሃቭ ጎን ባሻገር ባይ የምትል ኤክስፕሬሽን ትኖራለች። በቃ አሁን የነገርኳችሁ በቂ ነው። ፈተናም ላይ ይህን ያገናዘበ ነው የሚመጣው። ለምሳሌ እዩት። በሴፕቴምበር በመስከረም አካባቢ ዊ ሻል ሃቭ ስታርት ክላስ እኮ ይሄኔ ጀምረናል። ልክ መስከረም ላይ ክላስ ጀምረናል። ኦልሬዲ እኮ ነገሩ አልተከናወንም፣ ግን ገና ፊውቸር ነው። ግን ደግሞ በሆነ ሰዓት ላይ በዛ ፊውቸር ፓስት ይሆናል። እንደዚህ አይነት ሀሳብ ነው ማለት ነው። ምን ማለት አይ ዊል ሃቭ ኮምፕሊትድ ምን ማለት ነው? አይ ዊል ሃቭ ኮምፕሊትድ ዘ ታስክ ባይ ዘ ታይም ሂ ካምስ። እሱ እዚህ በሚደርስ ሰዓት በሚመጣ ሰዓት እዚህ በሚደርስ ሰዓት እኔ ስራውን ጨርሻለሁ። ገና አልተጀመረም እኮ። መቼ ነው ፓስት የሚሆነው? የአክሽን መቼ ነው የሚጨርሰው? እሱ ገና ሲመጣ ፊውቸር አክሽን ነው፣ ግን የፊውቸር አክሽን ፓስት ልንለው እንችላለን ማለት ነው። ተግባባን? እስኪ ሞር ኤግዛምፕል ዊ ዊል ሃቭ ጆይንድ ዩኒቨርሲቲ ባይ ኦክቶበር 2025 በ2025 ጥቅምት ላይ ዩኒቨርሲቲ እኮ ጆይን አድርገናል ማለት ነው። ገና እኮ አሁን እኛ ያለነው 2000 ላይ ነው፣ 2021 ላይ ሊሆን ይችላል። ሶ ገምተን ገና የፊውቸሩን አክሽን ፓስት ማድረግ ማለት ነው። ተግባባን አይደለ? ፈተና ላይ እቺ ባይ የምትለው ኤክስፕሬሽን በጣም ወሳኝ ነች። ባይ ዘ ታይም ሂ ካምስ ማለት ነው እሱ እዚህ ሲመጣ። ባይ ኦክቶበር 2025 ምን ማለት ነው? በኦክቶበር 2025 ገና። በተለይ ፊውቸር ፐርፌክት ሲሆን እንደዚህ ኤክስፕሬሽን አለ ማለት ነው። ዊ ዊል ሃቭ ቴከን አወር ኢንትራንስ ኤግዛም ፊውቸር ፐርፌክት ነው ባይ ኔክስት ጁላይ። የሚቀጥለው ጁላይ ላይ እኮ ይሄኔ ፈተና ወስደን እንገኛለን። እኛ ግን አሁን ጁላይ እኮ አልደረሰም አይደለ? ባይ ኔክስት ይር የሚቀጥለው ዓመት በዚህ ሰዓት እንደማለት ነው። አሁን ኔክስት ይር እና ባይ ኔክስት ይር ራሱ ይለያያሉ። ኔክስት ይር ሲሆን ገና ፊውቸር ሲምፕል ነው የምንጠቀመው፣ ፕሪዲክሽን ነው። ባይ ኔክስት ይር ግን ሲሆን ኔክስት ይር ሲያልቅ እንደማለት ነው። በዛ መጨረሻ ላይ የሚሆነውን ለመናገር ነው። ሶ ባይ ኔክስት ይር አወር ስኩል ዊል ሃቭ ቢልት ኒው ክላስሩምስ። አሁን ግንባታ ዝግጅት ሊጀመር ይችላል፣ ግን አልተጠናቀቀም። መቼ ነው ፓስት የሚሆነው? ይሄ የሚቀጥለው ዓመት ሲመጣ ጊዜው ሲደርስ ነው ማለት ነው። ሶ ፊውቸር ፐርፌክት ቬሪ ኢምፖርታንት ቴንስ ነው። በ12ኛ ክፍል ፈተናዎች ላይ በብዛት የሚመጣ ነው፣ ግን ለመመለስ ደግሞ በጣም ቀላል ነው ባሳያችሁ መልክ ማለት ነው። እስኪ ፊውቸር ፐርፌክት ኮንቲኒየስ ደግሞ እኔ ፊውቸር ፐርፌክት ኮንቲኒየስ ከፊውቸር ፐርፌክት አይለይም። ዝም ብሎ ኮንቲኒቲ ላይ ለማተኮር ነው። መጀመሪያ ዊል ሃቭ እና ቨርብ ስሪ ፊውቸር ፐርፌክት ለመስራት ኮንቲኒየስ የሚለው ለማምጣት ደግሞ አይንጂ መኖር አለበት አይደለ? ስለዚህ ዊል ሃቭ ቢን ዱዊንግ ቱ ኤክስፕረስ ዛት ፊውቸር ፐርፌክት አክሽን ኢዝ ኢን ፕሮግረስ። ያ የፊውቸር ፐርፌክት አክሽን እየቀጠለ መሆኑን ኮንቲኒየስ መሆኑን ለማሳየት ነው። ባይ ዘ ኤንድ ኦፍ ሜይ በግንቦት መጨረሻ አካባቢ ማለት ነው ዊል ሃቭ ቢን ኮምፕሊቲንግ ማች ኦፍ አወር ሌሰንስ አብዛኞቹ ትምህርቶችን እያጠነቃቀቅን እንገኛለን። ድርጊቱም ፕሮግረስ እያደረገ ነው፣ እንደገና ደግሞ እየተከናወነም ነው። ዩሲ ይሄ ንግግር ምን ማለት ነው? ገና ሜይ እኮ አልመጣም፣ እንዲህ ይሆናል ብሎ ማሰብ ማለት ነው። ይህኔ ግንቦት ላይ እኮ እንዲህ እያደረግን ነው፣ ይህኔ በዚህ ዓመት ላይ እኮ እንዲህ ሆነዋል፣ ተጠናቋል ማለት ፊውቸር ፐርፌክት እየተጠናቀቀ ይሆናል ብሎ ለመናገር ደግሞ ፊውቸር ፐርፌክት ኮንቲኒየስ እንጠቀማለን ማለት ነው። ገባችሁ ዲር ስቱደንትስ? ኦኬ እስኪ እነዚህን ጥያቄዎች እንስራቸው ፊውቸር ቴንሶችን በማመልከት ማለት ነው። ኮምፕሊት ዘ ሴንቴንስ ዊዝ ዘ ሞስት suitable verb form ይላል። ባይ ዘ ኤንድ ኦፍ ዲስ ዊክ በቃ ይሄን ቀጥታ በማየት ገና ሳይገባኝ መልሱ ቨርቡ ምን አይነት መሆን እንዳለበት ወስናለሁ። እስኪ እናንተ ንገሩኝ። እስኪ ምንድነው መሆን ያለበት? አይ ብላንክ ፊኒሽ ዱይንግ ዲ አሳይመንት ይላል።
ሁሌ የግራመር ጥያቄዎች ቴንስና አካቶ ስትሰሩ ክሉ ያስፈልጋል፣ ፍንጭ። ባይ ዘ ኤንድ ኦፍ እቺ ኤክስፕሬሽን ካለች ምን አምሯችሁ ይመጣል? ዊል ሃቭ ምናምን ያለው ነገር አለ። አወር አንሰር ሹድ ቢ ዊል ሃቭ ግድ ነው። ከዛ የፊኒሽ ቨርብስ ፍሪ ፎርም ደግሞ ፊኒሽድ ሬጉላር ቨርብ ስለሆነ ኢዲ ብቻ መጨመር ነው፣ ፊኒሽድ። ስለዚህ ዊል ሃቭ ፊኒሽድ ይሆናል ማለት ነው። እስኪ ሁለተኛው አይ ስዌር አይ ብላንክ ኔቨር ቴል ላይ አጌን። አይ ስዌር የሚባለው መቼ ነው? እምልልሃለሁ፣ ሁለተኛ መሐላ ምናምን፣ እንዲህ አላደርግም፣ እንዲህ ያደርጋለሁ። ይሄ ፕሮሚስ ነው። ፕሮሚስ ለመናገር ደግሞ ምን እንጠቀማለን ብለናል? የስ ዊል አይደለ? አይ ስዌር አይ ዊል ኔቨር ቴል ላይ አጌን፣ ሁለተኛ አልዋሽም እንደማለት ነው። ዊል ኔቨር ቴል፣ ዊል ኔቨር ቴል ማስገባት ነው ራሱ። ዊል ኔቨር ቴል ላይ ሁለተኛ አልዋሽም እንደማለት ነው። ፕሮሚስ ነው። ዲስ ኢዝ አ ፕሮሚስ። ለዛ ነው። ተግባባን። ሶስተኛውስ ሺ ብላንክ ሃፒ አንቲል ሺ ብላንክ ዘ ዶክተር ዲስ አፍተርኑን። ዲስ አፍተርኑን የምትለው ማየት ነው። ደስተኛ አትሆንም። እንደገና አንቲል የምትለውን ቃል ይዋት። ትዝ ይላችኋል ሲምፕል ፕሬዘንት ስናጠና እነዚህ አንቲል፣ አፍተር፣ ቢፎር፣ አሱናስ ምናምን እነዚህ ታይም አድቨርቦች ካሉ ስለ ፊውቸር ከሆነ ሲምፕል ፕሬዘንት ነው መጠቀም ያለባችሁ ብለናል። አንቲል ብዬ ሂውል ሲ አልልም፣ አብሮ አይመጣም። ዌን እነዚህ ታይም አድቨርቦች እነማን? ዌን፣ አፍተር፣ ሌላስ ቢፎር፣ አዝ፣ ሱን አዝ፣ አንቲል ብዙ ናቸው አይደለ? እነዚህ ሲኖሩ ኢቭን አካቶ ማለት ነው። ስለ ፊውቸር ከሆነ የምታወሩት በዚህ በኩል ፕላስ ቨርብ ነው የምታደርጉት። አንቲል ሺ ሲስ መሆን አለበት። ከዛ ደግሞ አንቲል ሺ ሲስ ማለት እሱን እስከምታየው ዶክተሯን እስከምታየው ድረስ ደስተኛ አትሆንም ነው የሚለው። በዛ በኩል ምን መሆን አለበት ማለት ነው? ሺ ዊል ኖት ቢ፣ ዊል ኖት ቢ ኦር ሺ ዎንት ቢ። ዊል ኖት በነገራችን ላይ ሾርት ፎርሙ ምንድን ነው? ዎንት ነው። ዎንት ዎንት ያኛው ሌላ ነው። አሁን ዎንት ይሄ ዋንት መፈለግ የሚለው ዋንት ኒድ ከሚለው ትርጉም ጋር የሚሄደው ዋንት እና ይሄ ዋንት ይለያያሉ። ይሄ ዋንት አፖስትሮፍ ያለው ዊል ኖት እንደማለት ነው አይደለ? ዋንት ደግሞ እፈልጋለሁ የሚለው በኤ ነው፣ ያኛው ኦ ነው። ይሄን ለዩ። ብዙ ጊዜ ተማሪዎች ሲሳሳቱ ማይማን። በነገራችን ላይ ሻል ኖት እንዴት ነው የሚሆነው? ሻል ኖት ምን ይሆናል? ሻንት። ሻንት ከሆነ ሻል ኖት ማለት ነው። ብዙ ጊዜ ግን ንግግር ላይ ስለማናየው ማለት ነው። ዋንት ደግሞ የዊል ኖት ነው። ኦኬ ዲር ስቱደንትስ ፊውቸር ቴንሶችን አስመልክቶ ያለው ሌሰን ይሄ ነው። ተጨማሪውን ደግሞ ጥያቄዎች ላይ እናየዋለን። ታንክስ ፎር ዩር አቴንደንስ